ሰላም ጤና ይስጥልኝ ወዳጆቼ የፕሮግራም ተከታታዮች እንደምን ሰንብታችኋል? ከዚህ በፊት በሰራኋቸው ቪዲዮዎች የሆኑ ጠቃሚ ምክሮች ጠቃሚ ነገሮች እንዳገኛችሁ ተስፋ አደርጋለሁ። ያንን በመተማመን ወደ ቀጣዩ የመጽሐፍ ከመጽሐፍ ላይ ካገኘሁት ማቀርብላችሁ ነገር ይኖራል ማለት ነው። ይሄ መጽሐፍ በዴል ካርኒጌ የተጻፈ መጽሐፍ ነው። How to win friends and influence people በሚል የተጻፈ ነው ማለት ነው። ዴል ካርኒጌ የተጻፈ መጽሐፍ ነው። ጓደኞችን ማሸነፍ በሚል ጥሬ ትርጉም እና ሰዎችን ተጽዕኖ ማሳደር በሰዎች ላይ ተጽዕኖ ማሳደር እንዴት እንደምንችል የሚያስረዳ መጽሐፍ ነው ማለት ነው። ተጽዕኖ ማሳደር ሲባል ዊን ማድረግ ሲባል በኔጌቲቭ እንዳታዩት በአሉታዊ ትርጉም እንዳትሰጡት እመክራለሁኝ። ለኛ ጥቅም በሚያመጣ መንገድ እነሱን ደግሞ በማይጎዳ መንገድ ተጽዕኖአችንን ማሳደርና ማሸነፍ ሲባል እነሱ ሉዝ አድርገው አይደለም እነሱ አጥተው ሳይሆን እኛ ላሰብነው ዓላማ እንዴት እነሱን ወደኛ ሐሳብ ማምጣት እንደምንችል ምናይበት ነው ማለት ነው። ሰዎች እንዲተባበሩን ቀና እንዲሆኑልን የሚያደርግ መንገድ ምክር ምናገኝበት መጽሐፍ ነው ማለት ነው። ይሄ How to win friends and influence people የሚለው መጽሐፍ ሰዎችን ለኛ ስራቸው እንኳን ሆኖ በቀናነት እንዲተባበሩን ቀና ሆነው እኛን እንዲያግዙ የሚያደርግ ስራቸው እንኳን ቢሆን ማለት ጓደኞቻችንም እንደዛው በቀናነት ትብብራቸው እንዲለግሱን የኛን ሐሳብ እንዲገዙ ምናደርግበት መንገድ ወይ ደግሞ መርሆች ናቸው እዚህ ላይ ምንናገረው ማለት ነው። በዚህ መጽሐፍ ላይ የተጻፉት እሱን ነው እንጂ እነሱን በእኛ ተጽዕኖ ስር መጣል የነሱ ግብ ለኛ ሲሉ እንዲተው ማድረግ ማሸነፍ ማለት አይደለም። ፒር ፕሬዠር እንደሚባለው እዛ ተቃራኒ ማለት አይደለም። ይሄኛው ወይ ደግሞ ጓደኞቻችንን ለኛ ዓላማ ወይ ደግሞ ለመጥፎ ዓላማ ሳይሆን የኛን ሐሳብ ገዝተው እኛ ላሰብነው ዓላማ በምን መንገድ እናስገዛቸዋለን ሐሳባችንን እንዲቀበሉት እንዴት እናደርጋለን የሚል መልእክት ነው የሚኖረው ማለት ነው። ከዚህ መጽሐፍ ላይ የምናገኘው እሱን ነው። ፋንዳሜንታል ቴክኒክስ ኢን ሃንድሊንግ ፒፕል ሰዎችን በምንይዝበት ጊዜ ሰዎችን ለመያዝ ስራ ቦታ ሊሆን ይችላል፣ በንግድ ስራ ላይ ብንሆን ሊሆን ይችላል፣ መምህራን ብንሆን ወይ ደግሞ በተለያየ ስራ ዘርፍ ላይ ብንሆን እንዴት ሰዎችን ሃንድል እናደርጋለን የሚለውን ነው እዚህ ላይ የምናገኘው ማለት ነው። የመጀመሪያው መርህ ወይ ፕሪንሲፕል 1 ዶንት ክሪቲሳይዝ ኮንደምን ኦር ኮምፕሌን ይላል እና ሰዎችን መውቀስ ማሳዘን ወይም ደግሞ ወቀሳ ማብዛት እነዚህ ሰዎችን ያስከፋቸዋል ማለት ነው። ስለዚህ ይሄን ማስወገድ ወይ ደግሞ አለማድረግ ይመረጣል ማለት ነው። እነሱን ሃንድል በምናደርግበት የመጀመሪያው ፕሪንሲፕል ወይ መርህ ይሄ ነው። ሁለተኛው ደግሞ ፕሪንሲፕል 2 give honest and sincere appreciation ልባዊ የሆነ እና እውነተኛ አድናቆትን መስጠት ደግሞ ሁለተኛው መርህ ነው ማለት ነው። ሶስተኛው መርህ ወይ ደግሞ ፕሪንሲፕል arouse in the other person an eager want ማለት ልብ የሆነ ከልብ የሆነ ጥልቅ የሆነ ፍላጎት እንዲፈጠርባቸው አድርግ። ልባዊ መነሳሳት ጥልቅ የሆነ ፍላጎት እንዲኖራቸው መፍጠር ፍላጎታቸውን ማነሳሳት የሚል ትርጉም እንሰጠዋለን ማለት ነው በዚህኛው። እነዚህ ቴክኒኮች ሰዎችን የምንይዝበት ቴክኒኮች ናቸው፣ መሰረታዊ ቴክኒኮች ናቸው ማለት ነው። ይሄ መጀመሪያው ሴሽናችን ይሆናል ማለት ነው። በሌሎቹ እንገናኛለን።